ኑኑና አዶናይ ተለያዩ ማለት ነው። ኑኑና አዶናይ ተለያዩ። ምክንያቱም ኑኑ ለአዶናይ ብላ ምክንያቱም ከወንድምየው ጋራ ከአዶናይ ጋር የምትሆን ከሆነ የአዶናይ ወንድም ምክንያቱም አዶናይን ስለሚገለውና መጥፎ ነገር ስለሚያደርስበት በግዳጅ የተነሳ አሁን ከአዶናይ ወንድም ጋር ትገኛለች ማለት ነው። ምክንያቱም ተንተ ጋራ መሆን አልፈልግም፣ ከዛሬ ጀምሮ ከኔ ብትርቅ ይሻልሃል፣ አለበለዛ ግን የማይሆን ነገር ነው የሚከተልክ እያለችው እያስፈራራችሁ ትገኛለች ማለት ነው። ግን እሷ ወዳን አይደለም እንደዛ እያደረገች ያለችው፣ ምክንያቱም ለሱ ነፍስ ብላ ነው ማለት ነው። እሱን እንደዚህ ካላደረገች ምክንያቱም ነፍሱ አይቆይም ይገልልሻለሁ በህይወት አታገኙም ብሎ ስላስፈራራት ለሱ ብላ የፍቅር ጥያቄውን አልፈልግም ከዛሬ ጀምሮ አንተን የሚባል ማየት አልፈልግም ብላ ነገረችው ማለት ነው። እንግዲህ ዛሬ ሰላም ሰላም ብያለሁ። ለማንኛውም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ ማለት ነው። እንግዲህ አዶናይ በጣም ነው የተናደደው ማለት ነው። እንዴት እምቢት ይኛለሽ? አንቺ አይደለሽም ያተንከሴስ አስገድዶሽ ነው እንጂ አንቺ ይህንን ነገር አታደርጊም። እስቲ ቀና ብለሽ እይኝ፣ ቀና ብለሽ እይኝ። አንቺ እኮ እኔ ያንቺን ነገር ምንም አውቃለሁ፣ ሁሉን ነገር ማለት ነው አውቃለሁ። ይሄ ነገር የአንቺ ሀሳብ እንዳልሆነ አውቃለሁ። ይሄ የአንቺ ሀሳብ አይደለም ይላታል ማለት ነው። ይሄ ነገር የራሴ ሀሳብ ነው፣ ከኔ ሽሽ፣ ከኔ ጋር እንዳትሆን ብያለሁ፣ አለበለዛ ግን መጥፎ ነገር ነው ከኋላኪ የሚከተልክ ብላ ታስፈራረዋለች ማለት ነው። እሱ ግን እኔ ካንቺ ምንም ነገር የሚለየኝ ነገር የለም ብሏል ማለት ነው። እንግዲህ አዶናይ ከታገተበት በሰላም ተመልሷል ማለት ነው። በእውነት እህትየዋ በጣም አሳዝናኛለች። በጣም ስትጨነቅ ነበረ። ያው እህትየዋ ባትሆንም በጣም ስትጨነቅ ነበረ ማለት ነው። አጎቷ ጋር እየደወለች እባካችሁ አዶናይን ፈልጉልኝ፣ አዶናይ እኮ በጣም ስቃይ ውስጥ ነው ያለው፣ በጣም ወንድሜን እፈልገዋለሁ፣ እሱም እንደ አባቴ ይሞታል እያሌ ስታስብ ነበረ ማለት ነው። እናትየውም በሷ የተነሳ በሷ ስቃይ የተነሳ እናትየውም ስትፈልግ ነበረ ማለት ነው። ምክንያቱም የልጅቷ ስቃይ በጣም ስላሳዘናት እሷም አብራ ስትፈልግላት ነበረ ማለት ነው። ግን ደግሞ ስላችሁ የእንግዲህ እንደምታውቁ የአዶናይ እህቱ የስጋ እህት አለመሆኗ ዛሬ ታውቋል ማለት ነው። ምክንያቱም ሜሉ የመሰረት ፍቅረኛ የልጇ አባት እንደሆነ ዛሬ ስትናገር ተሰማችሁ። ክፍል 37 ስትናገር ሰምታችኋል ማለት ነው። በኋላ ይቆጨሃል ልጄ ያንተ ልጅ መሆኗን ስታቅ ብዙ ነገር ትጸጸትበታለ እያሌ ትገኛለች ማለት ነው። ግን የመሰረት ፍቅረኛ ምንም ነገር የሚያውቀው ነገር የለም። እሱ ለዛውም በጣም ነው ከመሰረት ፍቅር የያዘው ማለት ነው። መሰረትም በጣም አፍቅራው በደስታ ውስጥ ትገኛለች ማለት ነው። ሜሉ ግን በጣም ክፉ ነች ማለት ነው። ያው ብር ነው የምታሳድደው። አይደለም ለሰው ልጆች ቀርቶ ለራሷም ልጅ የምጠቅም ሰው አይደለችም ማለት ነው። በመጥፎም አጋጣሚ ሆነ በጥሩም አጋጣሚ ብር ነው እያባረረች ያለችው ማለት ነው። ይሄ ደግሞ ብር ማባረሯ ደግሞ የአዶኒ ወንድም እጅ ላይ ጥሏታል ማለት ነው። ምክንያቱም እሱ የምትሰራውን ስራ በእያንዳንዱ ደርሶበታል ማለት ነው። ልጆች እያመጣች ልጆች እንደምትሸጥ ኩላሊት እያወጣች የተለያየ ነገር እንደምትሰራ ሁሉን ነገር ደርሶባታል ማለት ነው። እሷ ደግሞ በፊት ወረቀቱን ከቤት ውስጥ እያወጣ ሲያሸሽባት ነበረ ማለት ነው። እንዲሁም ደግሞ የመሰረት ወንድም ይሄን ስራ እንደሚሰራ ምንም ነገር አልገባውም ነበረ ማለት ነው። አሁን ነው የአዶኒ ወንድም ሁሉን ነገር ግልጥልጥ እያደረገ እየነገረው ማለት ነው። እሱ መጠቀሚያ ታረጋለች፣ ከኔ ጎን መቆም አለብክ እያለው ይገኛል ማለት ነው የአዶኒ ወንድም። የመሰረት ወንድም ደግሞ ምንም ቢሆን እኮ እትዬ እኔንም አሳድገውኛል፣ እኔንም እንደ ልጃቸው ነው እኮ የማዩኝ፣ ይሄንን ነገር ላረግ አይገባም እያለ ይገኛል ማለት ነው። እንግዲህ አዶኒ ገና ታገተበት ከተመለሰ በኋላ የት ነች ያለችው እናቴ እማዬ እያለ ስጠይቅ ነበረ ማለት ነው። እሱም ደግሞ የሚጠይቀው ለምንድን ነው? ለእንትኑ ነው። ምክንያቱም
የኑኑ ወረቀት ውሸት እንደሆነ በበሽታ እንዳልተያዘች የኗ ሐኪም ቤት ያሳከምሻት ቦታ ማወቅ እፈልጋለሁ፣ ቦታው የት ነው እያላት ይገኛል ማለት ነው። እሷ ደግሞ እኔ አልነግርክም፣ እንደዚ አይነት ሰዎች እኮ በጣም መጥፎ ናቸው፣ በአንተ ላይ ክፉ አደጋ እያደርሱብሃሉ፣ ስለዛን ስለሆነ አልነግርህም ብያለሁ፣ አልነግርህም፣ አርፈክ የምትቀመጥ ከሆነ አርፈ ተቀመጥ እያለችው ትገኛለች ማለት ነው። እሱ ደግሞ እኔ ካንቺ ጋር ምን አለኝ፣ እህቴ ትሰጠኛለች ወረቀቱን፣ የት ወረቀቱ ላይ ያለውን ሐኪም ቤት የት እንደሆነ አውቄ ሄጄ ልካቸውን ማሳያቸው እያለ ይገኛል ማለት ነው። እሷ ደግሞ ለልጅቷ ምንድነው ለልጇ ምንድነው ያለችው ትዬ ሜላት ሸውጅው፣ እኔ ሌላ ወረቀት የተቀየረ ወረቀት እሰጠዋለሁ፣ ይህን ወረቀት እንዳሰጩ ብላ ትገኛለች ማለት ነው። እሱም እህትየዋን የትን ያራክሽው ወረቀቱን ስላት እኔ ያደረኩበት ነገር አላቅም፣ ምክንያቱም ያለታ ተደናግጬ ነበረ ያስቀመጥኩት፣ በዛ የተነሳ የት እንዳደረኩ ማቀው ነገር የለም ብላ ትነግረዋለች ማለት ነው። ከዛም በኋላ እሱ ወደ ኑኑ ጋር ይሄድና ኑኑ አልናፈኩሽም እንዴ? እንዴት መተሽ ወደ እኔ ሳትጠይቅኝ እኮ ገባ ብላ ሳትኝ ይላታል ማለት ነው። እሷ እንደውም በኋላ ቆሞ ነበርና ሄዳ ትስመዋለች ማለት ታቅፈዋለች ማለት ነው። ኑኑዬ አልናፈኩሽም እንዴ? እኔ እኮ በጣም የናፈቅሽኝ ብሎ ይላታል ማለት ነው። እያለታ ግን እንዴ ነው አንቺን ችግር አድርሶብሻል ይላታል ማለት ነው። እኔ ጋር ምንም ነገር ያደረሰብኝ ነገር የለም ይላታል ማለት ነው። ግን ማን ነው ያገተከን ሰው ታውቃለህ ብለው ስትጠይቀው እኔ አላቀውም፣ ማንነቱን አልገለጸልኝም፣ ወደፊት ግን መግለጡ አይቀርም፣ ማንነቱን ማወቅ አይቀርም ይላታል ማለት ነው። እሷ ግን ያው እሷም ታውቃለች፣ እሱም ያውቃል፣ ግን እሱ ደብቆ ነው እንጂ መናገር አልፈለገም። እሷም ደግሞ መናገር አልፈለገችም ማለት ነው። በዚህ አጋጣሚ እሷ ግን ካሁን ወዲህ እኔ አልፈልግም፣ እኔ በሄድኩበት ቦታ እንዳትሄድ እንዳትመጣ፣ ምክንያቱም ከኋላ ችግር ስለሚፈጸምብክ፣ መጥፎ ነገር ስለሚፈጸምብክ እኔ አንተን አልፈልግህም ትላለች ማለት ነው። እሱ ደግሞ ለምንድን ነው የማትፈልግኝ? እስቲ አይኔን እያየሽ አውሪ ይላታል ማለት ነው። እያየችው በጣም እያለቀሰች ትነግረዋለች። እኔ አልፈልግም፣ በቃ ከኔ ራቅ ራቅ ብያለሁ፣ ራቅ፣ እኔ ለአንተ የምጠቅም ሰው አይደለም እያለችው ትገኛለች ማለት ነው። እያለቀሰች ይሄ ያንቺ ሀሳብ አይደለም የዛ የሴጣን ሀሳብ ነው ብሎ ሳሎን ውስጥ አንድ ላይ ሲፋጠጡ ነበረ ማለት ነው። ሳሎን ውስጥ በጣም ገኒ የመሲል ናት ቁጭ ብላ ባለችበት ቦታ ሲፋጠጡ ነበረ። እንዴት ነህ ወንድሜ ብለው ጭራሽ ነው ሲተቃቀፉ ነበረ። ምክንያቱም እያስመሰለ ነበረ አዶኒ ነገሮቹን ለመናገር ስለማይፈልግ ማለት ነው። ከዛም በኋላ ሰዎች ዞር ሲሉ አንተ ወንድሜ አርፈክ አትቀመጥም እንዴ? ካሁን ወዲህ ከኑኑን የምታስገድዳትና የምታስጨንቃትን ነገር አርፈ የምትቀመጥ ከሆነ አርፈ ተቀመጥ ይለዋል ማለት ነው። ወንድምየው ደግሞ ኑኑ የኔ ብቻ ነች፣ ከአንተ በፊትም የኔ ነች፣ ወደፊትም የኔ ናት ብሎ ይነግረዋል ማለት ነው። ማን ነው ያንተ ያደረገት? ፍቅር በግዴታ አይደለም። የዓለም ወንድ አልቆ አንተ ብቻ ብትቀር ኑኑ አንተ ልታገባ አትችልም፣ ኑኑ የኔ ናት ይላል ማለት ነው። ከዛን ይደባደባሉ፣ ይባቀሳሉ። እንግዲህ አዶናይ በጣም እንቅ አድርጎት ነበረ ማለት ነው። አንተ ሴት ወንድ ከሆንክ እስቲ አሁን እንደባደብ፣ አሁን ሰው ባለበት ሰው ባሌለበት ማለት ነው። አንተ እኮ ሴት ስለሆንክ ነበረ እኔ ስታግተኝ የነበረው፣ ወንድ ከሆንክ እስቲ እንደባደብ ብሎ ይለዋል ማለት ነው። እዛው ባሉበት ሳሎን ውስጥ ሲደባደቡ ነበረ ማለት ነው። እንግዲህ ሜላት ስትመጣ በጣም ድንግጥ ብለው እናንተ ምን እየሰራችሁ ነው ስሏት፣ ስፖርት እየሰራን ነው። ስፖርትማ እየተናነቃችሁ ነው እንደምትሰሩት፣ የአንገት ስፖርት እኮ መጥቷል ብሎ ይሏታል ማለት ነው። እሺ በቃ እንደዛ ከሆነ ግን ስፖርት የምትሰሩ አትመስሉም፣ በጣም እኮ ተናንቃችኋል ትላችኋለች ማለት ነው። እንደዛ እያለቻቸው እንግዲህ አልፋ ወደ ስራ ትሄዳለች ማለት ነው። እሷ ደግሞ መሰረትን ስራ ቦታ እዛ ትሄዳለች ማለት ነው። መሰረት ደግሞ ለምንድን ነው ዘሽኝ የምትሄጁ? ቤቱን እኔ የቤት ስራ አለብኝ እኮ የስለ ቤት ስራ አገባሽም፣ እኔ ብዬሻለሁ ብላት እዛ ትሄዳለች ማለት ነው። እንግዲህ ቤተሰቦች ያለው በጣም በሚያሳዝን ነገር እውነት አዶናይ በጣም ነው የሚያሳዝነው። አዶናይና የእውነት አይገባትም
የአዶናይ ይሄ ሁላ ችግር ይሄ ሁላ መከራ ከአንድ ከራሱ ወንድሜ ከሚለው ሰው ይሄ ነገር አይገባም ማለት ነው። የአዶናይ ወንድም እንግዲህ በጣም ጨካኝ ነው። ኑኑን በግድ የራሱ ማድረግ ነው የሚፈልገው። ቤተሰቦቼ